ሰላም እንዴት ናችሁ? ስለ ስደት ትንሽ ነገር ልባላችሁ። ስደት ለኔ ትልቅ ትምህርት ቤት ሆኖ ስላገኘሁት ስደት ብዙ ነገር አስተምሮኛል። ስደት ደግነቱ ብዙ ያስተምራል። የሰውን ማንነት በደንብ ያበጥራል። ከብረትም በላይ ጠንካራ ያደርጋል። ለተጠቀመበት አኼራን ያስይዛል። ላላወቀበት ሰው ገደልም ይከታል። ከአሁን ጓደኛ ግን ያው ስደት ይሻላል። ቀስ በቀስ እያለ ብዙ ያስተምራል። አልহামዱሊላህ ብዙ ጥቅም አለው። የጌታችንን ቃል ማንበብ የጀመርነው በስደት አይደለም፣ መች ሀገራችን ነው። ሰለፍየነትን ጀማዓን ለይተን ያወቅነው፣ ሐቅና ባጢሉን በደንብ ለይተን ያወቅነው በስደት አይደለም። አልহামዱሊላህ ስደት ትልቅ ትምህርት ቤት ነው። ስደት ዝም ብሎ መኖር ብቻ ሳይሆን ማንነትህን ዳግም የምትቀርጽበትና ዓለም በሌላ መነጽር የምታይበት ታላቅ የህይወት ዩኒቨርሲቲ ነው። በሀገር ቤት በቤትና በጓደኛ ታጥሮ የለመዱትን ድጋፍ ስደት ሊሰጥህ አይችልም። እዚያ ብቸኝነት የሚመስለው ነገር ትክክለኛውን የራስ መቻል ጥበብ ያስተምርሃል። የገዛ ራስህ አለቃ፣ ሰራተኛና መካሪ የምትሆንበት ትልቅ ትምህርት ቤት ነው። ባህልና ቋንቋ ቢለያይም የሰው ልጅ ፍላጎት፣ ህመምና ደስታ ተመሳሳይ መሆኑን በተግባር ታያለህ። ይህም ካለህበት ትንሽ ክበብ ወጥተህ ዓለምን በሰፊው እንዲታይ ያደርጋል። በስደት ዓለም ሰከንዶች ዋጋ አላቸው። ነገ ይደርሳል የሚለው የሀገር ቤት ዘይቤ በስደት አይሰራም። እያንዳንዱ ደቂቃ ለውጤት መጠቀምና ማንኛውም አይነት ስራ ሳይንቁ መስራት ያለው ክብር በተግባር ያስተምራል። ከአዲስ ባህል ጋር መላመድ፣ ናፍቆትን መቋቋምና ግብ ላይ ለመድረስ የሚፈጀው ጊዜ ትዕግስትህን ይፈትነዋል። ይህ ደግሞ እንደ ብረት ጠንካራ ያደርግሃል። አውቃለሁ ስደት መምጣት ብቻ ሳይሆን የብርን ወጥ ቆጥሮ ኑሮን መደጎም ነው። ከራስ ጋር መጋጨት፣ ራስን መፈተሽ ባይተዋርነት ነው። ማንነት አዳሽ እሳት ሆኖ አቃጥሎ ወርቅ ያደርግሃል። የሰው ፊት ማየቱ ትዕግስትን ያስተምራል። ወድቆ መነሳትን፣ በብቸኝነት ጓዳ ሰው መሆንን ታያለህ። ስለተከታተላችሁኝ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ቻው።